ሰላም ሰላም ዩቲዩብ ቤተሰብ፣ ዛሬ ክላስ የሚሄድበት ቀን ነው። እንዴት ነው ሙለው ውሏችንን ከጠዋት ጀምሮ ይኸው መታችሁ ቀስቅሳችሁኛል። ተነስተን እናያለን ማለት ነው። እያንዳንዱን ፓርት ኦፍ ዘ ዴይ እንዴት ነው ማሳልፈው የሚለውን ክላስ ሲኖረኝ እሱን አሳያችኋለሁ ማለት ነው። አሪፍ ብሎግ ነው። ኢንተረስቲንግ እንደሚሆን ተስፋ አደርጋለሁ። አብራችሁን ቆዩ። በቀጥታ አሁን ተኛ። ሶሪ መተኛት የለብኝም። አሁን ቀጥታ ጉዞ ወደ ሻወር ሪፍሬሽ ማድረግ አለብን ጋይስ። ኦኬ ቤተሰብ፣ ሻወር ሀዝ ቢን ጨርሻለሁ። እንደምታዩት ከሻወር ወጥቼ እኔ ብዬ ተዘጋጅቻለሁ። ቀጥታ ወደ ትምህርት ቤት ነው የምንሄደው። እዛ ነው ቁርስ የምንበላው ማለት ነው። እንዴት እንደሆነ እዛ አሳያችኋለሁ ማለት ነው። አብራችሁ ቆዩ። ቤተሰብ እንውጣ፣ እንሂድ። አሁን እየዘነበ ነበረ ጠዋት አካባቢ ላይ፣ ግን እስቲ ይሻላል። ያው አይቀዘቅዝም እያልኳችሁ ሳይሆን አሁን ካለው ነገር አንፃር አሪፍ ነው ማለት ነው። ሲረጋጋ ነው የወጣሁት። እሷም ቀጥታ ቁርስ እናነሳለን እንገባለን ማለት ነው። በወኔ ያው ለእናንተ ለማሳየት ብዬ ነው እና ሊመዘልበት ቀን አለ። ባልመክርም ራሴን ግን እንደዛ ነበር የማደርገው ማለት ነው ብዙ ጊዜ። ብቻችንን ያው ሌላው ሰዓት ላይ ምሳ ሰዓት ነው በብዛት ጠቅ የሚለው ሰው ምናምን ነገር እንደምታዩት ነው። እንግዲህ አሁን ጨርሻለሁ፣ ግን ይኸውላችሁ ይሄኛው ስለ ይቀረኛል። ግን ማንኪያ ስለዛዝም ትሉኛላችሁ፣ እጄ ማምጣት ያለብኝ ማለት ነው። ኪታስ ቁርስ በልተናል። ያው ብዙ እግር ላለማብዛት እንመለሳለን ማለት ነው። ክላስ የተወሰነ ሰዓት አለኝ ጋይስ። አሁን ባይ ዘ ዌይ በጣም የታይም ዞኑ ትንሽ ልዩነት አመጣ። የኢትዮጵያ ጋር በፊት አንድ ነበረ። አሁን ከሰሞኑ ጀምሮ የአንድ ሰዓት ልዩነት አለ፣ መለየት ጀምሯል። የኢትዮጵያ ሰዓት ይቀድማል ማለት ነው በአንድ ሰዓት እና ቤተሰብ ጋር ቀደም ብዬ እየደወልኩ ነው ማወራቸው። ያው በዛ ይተኛሉ ማለት ነው ትንሽ ከቆየሁ እና ለማንኛውም አሁን እየሄድኩኝ ያለሁት ቀጥታ ክፍል ገብቼ አንዳንድ ነገሮችን ማዘጋጀት አለብኝ ማለት ነው። መሄድ አለብኝ። አሁን ክላስ ሰዓት ታይም ደርሷል። ይኸው መማር በመጽሐፍ ፊኒሽ ነው። ቀጥታ ገብቼ አቴንድ ማድረገው ማለት ነው። አሁን እስከ 11 ትከታተሉኛላችሁ ማለት ነው። ከዛ በኋላ ያለውን ደግሞ እናያለን። ክላሳችንን ያው ላሾፋችሁ።
ወመንታ ወመንታ ጋይስ ክላሳችን ገብተናል ማለት ነው። ዛሬ ማንም የለም። ወደው የፈጠነ ገብቻለሁ ማለት ነው። ይህን ይመስላል። ያምራ እንዴት ነው? እዛ ጋር እንድናስታውሳቸው ሪማይንደሮች ተቀምጠውልናል እና እንደምናየው ያው ተማሪዎችም እየገቡ ነው ላይ say ወመንታቱ the camera guys yo very nice it's gonna be viral you know don't worry ብለን ያው አማርኛውን እንቀበጣጠራለን ነው ማንም ስለፈሰ እዚህ ጋር ምንድነው ያለው ካላችሁ ያው እንግዲህ ለተማሪ ኮንፊደንስ አለ ለመመለስ ወረናያ ወይም ደግሞ የአመቱ ሲዝኖች ማለት ነው ከባት ከሳስ ስክስታልቢ harjoitus 9. Kotitehtävä jo toissa päivänä. Helppo on sanoa, että anteeksi. Ja sitten 5 vasikkaa. Päivä. Minä olen uusi opettaja. Minun nimi on Pirjo. Everyone, it's just a short time break that we are having right now. And that's the car for September. Bindazana Manaraga. Na, yaw, Ziga Mudizado, Ara Toto. No. Can you understand what I'm saying? Tulletane. Yeah, everything is in my language for here. So, then, Allah Mudizabachualo, they don't know. Yes, bro. What is your name? Salam no bali. Salam. My name is Troublemaker. Baby, that might be the only one you know. Piano wala love finish classachum ustu. ጋይስ አሁን በድጋሚ ለምሳ እየወጣን ነው። እንደምትቁበት ቦታ ነው። ድጋሚ ምሳ መመገቢያ ቦታችን እዛ ነው። ደረሰ ማለት ነው። ፊኒሽ ክላስ አክቹሊ ይቀጥላል። እሱንም ማሳያችኋለሁ ማለት ነው። በጣም ትልቅ የመመገቢያ አዳራሽ ነው ያለው ማለት ነው። ከላይ ሴቶች ዶርምም አለው በላይ እንደዛ ነው። ቤተሰብ አሁን ከምሳ እረፍት በኋላ ወተን ትንሽ ኮፊ ነገር ይዘናል። በቃ ያው ሙድ መያዣውኛ ነው እንደዚህ ቪዲዮ ስሰራ። You are here bro, obviously. And guys, ሞሮም ኩዌስት አፍብኛል። ክላስ አለን አሁን 15 ደቂቃ እረፍት ወሰድን ከምሳ በኋላ። እኔ ደግሞ ክላስ ይወጥቼችን ቡና ነገር እየጠጣው ነበረ። ቡና ሱስ አለብኝ። በኋላ ራሱ እንወጣለን። ቡና ብሬክ ታይም አለን። ወደ ክላሳችን እንመለሳለን ማለት ነው። Let's go back to our class. This is a little bit exercise. In our finish class, it's about telling the time. እና ፕራክቲስ እያደረግን ነው ማለት ነው በዚህ መልኩ
Kaksikymmentä vaille. Maybe. Ah, 20 vaille 4. Etsimme tällä. Ei tarvitse. Tämä on 20 vaille 4. Joo. Vaille 4. 6. 2, 3, 4, 5, 6. Joo. Tämä on vartija vaille 12. አልቋል። ዛሬ ጨርሻለሁ። የዛሬው የፊኒሽ ክላስ አለቀ፣ ተጠናቀቀ ማለት ነው። ክላስ ገባው ኖት ሚንላውን ኢሴቴ ኮርሲ። ቀጣይ ደግሞ የአይሲቲ ኮርስ አለኝ ማለት ነው። ክላስ ጀምረው አሁን 2 ላይ ነው ማለት ነው። ከዛ በፊት የ15 ደቂቃ ቡና ሰዓት አለ። ቀጥታ ወደዛ መሄድ እንችላለን ማለት ነው። ቡና ስለምወድ ያው ሚስ አላደርግም። ከሰዓቴን ሪፍሬሽ እንዳደረግና በጣም ኤነርጃይዝድ እንደሆን ስለሚያግዘኝ ነው ብዬ አምናለሁ። ጋይስ አይሲቲ ክላስ ለማየት ዝግጁ ናችሁ? ጀስት ላብ ክላስ ሳይሆን ቀጥ ብለን ያው ቱቶሪያል ክላስ ውስጥ ነው የምንገባው ማለት ነው። አስተማሪ ኦልሬዲ አሳይመንት ሰጥቶን ወጥቷል። በጉግል ክላስሩም ቀጥታ እኛም እሱ ሰርተን እንልካለን። ኢንዲቪጁዋሊ ነው እየሰራን ያለ ነው። አድፍጠን ፎከስ እያደረግን ነው ማለት ነው። ዲስ ክላስ has been done። ክላሳችን ጨርሰናል ዛሬ። ይሁት እኮ በጣም የሚገርም እኮ ነው ጋይስ። እየመሸ ያለው ማለት ነው ገና ከቀኑ ጀስት 4 ላይ ነው እና በጣም ነው የሚገርመው። ያው ታልቪ እየመጣ ስለሆነ ወይም ዊንተር እየቀረበ ስለሆነ ነው እና ገና ከዛም ራሱ ሳይደርስ በጣም መምሸት ይጀምራል በጊዜ ማለት ነው። ላይክ ኢትዮጵያ ያለው እንደዚህ የሚመሻው 12 ሰዓት ወይ 1 ሰዓት ሲሆን አካባቢ ነው። አሁን እዚህ ገና ከ4 ጀምሮ እንደዛ እየሆነ ነው ማለት ነው። እና ለማንኛውም ኔክስት ቲንግ ምንድነው ማድረገው ከዚህ በኋላ እራት አለ። እራት ከ4 ጀምሮ እዚህ እራት እስከ 5 ተኩል ነው የምንበላው። ከዛ በኋላ ዛሬ ደስ የሚለው ነገር ምንድነው ሳውና አለ። once a week on Wednesday, on every Wednesday we have sauna። ባሳያችሁ ዛሬ በጣም ደስ ይለኝ ነበረ። ዛሬ የሚሆን አይመስለኝም። በሌላ ቀን የፊኒሽን ሳውና እንዴት ያበደ እንደሆነ አሳያችኋለሁ ማለት ነው። በጣም ጸዴ ነው ጋይስ፣ እንደዚህ ደግሞ ለብርዱ ሲባል ማለት ነው። እና ዛሬ ክላሳችንን ጨርሰናል። በትንሹ የውሏችን ይሄን ይመስል ነበረ። ይሳ